በዚህ 24 ሰዓት ውስጥ ቢኒያም ሊያስጠነቅቅ የምፈልገው ነገር በዚህ 24 ሰዓት ውስጥ ልጁን ወይ ለእናት ወይ ለኔ ትሰጠኛለህ። ምክንያቱም በዲኒ ያልተረጋገጠ ልጅ የኔ ነው ብለን ይወሰድከው። ይሄ ነገር ደግሞ ቀልድ አይደለም። ኢየሩስም ብትሆን ይሄን ነገር ላደረግሽበት ነገር ተጠያቂ ነሽ። ይሄ ደግሞ እጠይቅሻለሁ። እኔ በማወራሽ መንገድ አወራሻለሁ። ቢኒያምም ልጁን ይፈጠን ወደ እናቱ ተመልሳለህ። አሁን ላይ እንደሌላ ጊዜ በቪዲዮ በህግ በመናምን የምጠይቅበት መንገድ የለኝም። በህይወታችሁ ነው አጠፋችኋለሁ። አንተንም ኢየሩስንም ሁለታችሁንም ነው ማጠፋ። የተከበራችሁና ውድ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ያው በአዲስ ቻናል መጥቻለሁኝ። የመጣሁበትም ምክንያት ሰሞኑን አንዳንድ ያለ መግባባት አለ። ያንን ነገር ደግሞ ለመፍታት ያው በአዲስ ቻናል መምጣት ይኖርብኝ ነበር። ያው ኦዲየንስንም ጓደኞቼንም በጣም በማን ምክንያትና በጊዜያዊ ስሜት አጥፍቻለሁኝ። እናንተንም በዚሁ አጋጣሚ በጣም ከልብ ይቅርታ ልጠይቅ እወዳለሁኝ። ያው ምክንያቴን ሳልናገር ይቅርታዬን ባትቀበሉኝም ኖርማል ነው። በሰዓቱ እንደዚህ አይነት ነገር በቃ ማንንም ብዙ ጊዜ የክደት ጊዜያት አሳልፈናል። ያንን ጊዜ መድገም አልፈለኩኝም ነበር። ያው አባት የሆነና የልጅን ጣም የሚያውቀው ነው ይሄንን ነገር ሊረዳኝ የሚችለው ብዬ የማስበው። ምክንያቱም ምንድነው በሰዓቱ ያው የልጅ ፍቅር ነውና ብዙ አይደለም ይሄንን ብዙ ነገር ላደርግ ይችል ነበር። ብቻ አሳስቶኛል፣ ተሳስቻለሁ። የተሳሳትኩበትም ምክንያት ምንድነው ከኢየሩስ ጋር አውርተን ነበር እና በቃ ልጅን በምንም አይነት ምክንያት እንደማላገኝና በምንም አይነት ምክንያት ዲኤንኤ እንዳሰራ እንደማትፈቅድልኝ ነው። ያንን ደግሞ በተለያየ መንገድና በተለያየ ሰዎች አስጠይቄያለሁኝ። ሊሆን አልቻለም። ከጓደኞቼም ጋር ከነ አቡኪ ከነ ኦመር ጋር ሞክረናል። ሊሆንልኝና ሊሳካልኝ አልቻለም እና በቃ የልጅ ናፍቆት ሲያንገበግበኝ ቤተሰብ አንድ ብቻ ነው ልጅ ከተወለደ ያየሁትኝ አንድ ቀን ብቻ ነው እና እሱን ልጅ በቃ ያ ናፍቆት በቃ ከውስጤ አልጠፋም። አንድ ቀን ነበር ያየሁትኝ። ያው የሁለተኛውን መድገም ስላለብኝ በቃ ምን ነገር ነው ያደረኩትኝ ምንድነው ኦመርም ሳያውቁ እኔ በድብቅ ብቻ እሷ ጋር ሄጄ ልጅን ለማየት ማለት ነው እና ምንድነው ይሄንን እንዳደርግ ያስገደደኝ የልጅ ፍቅር ነው በቃ እና ምክንያቱም እኔ ልጅም በቃ ቤተሰብም ከጓደኞቼም ጋር አይቻለኝ እና ምንድነው በሰዓቱ ይሄንን ደግሞ ስነግራት ፍቃደኛ ልትሆን አልቻለችም። እኔ በድብቅ ብቻ ገብቼ ልጁን እንዳይ ነበር የፈለገችው። እሱም ያው ሁለት ቀን አይቼዋለኝ። ሁለት ቀን ካየሁት በኋላ ሳልነግራቸው ነው። በዚህ አጋጣሚ በጣም ይቅርታ ጠይቃለኝ። ሳልነግራቸው ነው እኔም ተደብቄ ልጄን እያዩ የነበረው። ያው ከቤት ስወጣ እነሱም በካሜራ ውስጥ ነበሩና ይዞኛል። ያው ደግሞ እናንተንም እነሱንም በቃ በጣም በትልቅ ይቅርታ አላለኝ። ምክንያቱም የማይደረግ ነገር ነው ያደረኩትኝ። እነሱ ለኔ እያለፉ ነበር። ለኔ ብዙ ሰዓታቸውን ጊዜያቸውን ብዙ ነገር መስዋዕት እያደረጉ እኔንን ማድረግ አነበረብኝምና ኦዲየንስንም እነሱንም በጣም ከልብ በጣም ይቅርታ መጠየቅ ፈልጋለሁኝ። ቤተሰብ ዛሬ ዋነኛ የመጣሁበት አላማ ምንድነው ቢኒያምን ላስጠነቅቅ ነው የመጣሁት። ምክንያቱም ከመሬት ተነስቶ የአንድን ሰው ልጅ አንስቶ መውሰዱላ በህግ ሊያስጠይቅ ይገባል። ምክንያቱም በምንም አይነት ያልተረጋገጠ በይሆናል ብቻ የተረጋገጠ ነገር ልጅን አንስተ ልትወስድ አይገባም። ቤተሰብ ዋነኛ እንድትይዙልኝና እንድትረዱልኝ የምፈልገው ነገር ይሄ ቀላል አይደለም፣ ሪል ላይፍ ነው። የሆነ ቀለል ያለ ነገር ቢሆን ችግር ባልነበረው። ይሄ ግን በቃ የሰው ህይወት ነው። እኔ ህይወቴን አይደለም የኔ ጓደኞች መስዋዕት የሚያደርጉት ህይወታቸውን ነው። ምክንያቱም በጣም ትልቅ በደል ደርሶብኛል፣ ጓደኞቼም ጭምር በጣም ትልቅ ማለት ነው ሊነገር። እኔ አሁን እዚህ ጋር ሆኜ ስናገረው በጣም ቀላል ነው። ያንን መስዋዕት ወይም ደግሞ ያንን ቻሌንጅ ግን የማሳልፈው ለኔ ብዬ አይደለም፣ ነገ ላይ ለማገኘው ልጅ ነው። በዲኤንኤ አረጋግጬ ለማገኘው ልጅ አሳልፋ ለቢኒያም መስጠት የለባትም። ኦዲየንስም ይሄንን መቼም ልትቀበሉት አይገባም። ምክንያቱም ምንድነው በሰዓቱ እኔና እሷ ድርድር አቀርበናል። ምንድነው ድርድሩ? እኔም ዲኤንኤን እንዳሰራ እሷም ዲኤንኤን እንዲሰራን መፍቀድ። በቃ የብሩክ ነው የሄኒ ነው የቢኒያም ነው ማለት አይቻልም። ምክንያቱም በቃ ከኔ ጋርም ጥሩ ጊዜ ታሳልፋለች። እንዳየሁትም በቀደም ቪዲዮ ላይ ከብሩክ ጋርም የሆነ ላይፍ ነበራት ከቢኒም ጋር በቃ እኔ እንደውም የብሩክን ያመንኩትኝ ማስረጃ ስላለ ነው። ቢኒያም እንደውም መች እንደመጣ ከየት እንደመጣ አላውቅም።
እኔ ከሱ ጋር በቃ የምታወራባትና የምትገናኝበትም ጊዜ ሁላ በቃ በምንም አይነት ምክንያት ልረዳ አልቻልኩኝ። ምክንያቱም ከመሬት ተነስቶ ነው መጥቶ ልጁ የኔ ነው ተባለ፣ ልጁን ወሰደ። ይሄ በፍጹም ሊሆን የማይችል ነገር ነው። ምክንያቱም ቀልድ አይደለም። የያዝነው ነገር በጣም ትልቅ ነገርና ወሳኝ ነገር ስለሆነ አንድ ነገር ላስጠነቅቅ የምችለው ነገር ምንድነው? ይሄ ቀልድ አይደለም። በቃ ምንም አይነት ማለት ነው ቀልድ አይደለም። ልጁ የኔ ነው በዲኤንኤ እሱም ከፈለክ አረጋግጥልሃለሁ። ይሄ ቀልድ አይደለም። እኔ ብዙ ጊዜን ያኔን ተውት። እኔ ቢያንስ የሆነ ነገር ላገኝ ይችላል። ነገ ዲኤንኤው ተሰርቶ አባትነቴ ሁላ ሊረጋገጥ ይችላል። እነዚህ ግን ላይሚና ለብሩክ ብለው ያኔንም እያገዙ ሰፖርት እያደረጉ ጊዜያቸውን ገንዘባቸውን ጨምር ህይወታቸውን በቃ ጊዜና ገንዘብ በቃ ሊቀር ይችላል፣ ግን ህይወታቸውንም ሁላ የሰውልኝ ወንድሞች አሉ። እነሱንም ሁላ ያ ሁሉ በደል ደርሶብን እንዴት አባት ነኝ ብሎ ለመጣ ተራሱ ዝም ብሎ ልጅ ሊሰጥ ይገባል? እና ምንድነው በቃ በፍጹም ልመለስና ልራራለት የማልችለው ነገር ይሄ ቀልድ ነው። ቢኒያም ይሄ ቀልድን ታቆማለህ። እኔ በአካል አግኝቼ አስጠንቅቄያለሁ። አይ እሱ አሻፈረኝ የምትል ነገር ከሆነ እኔ ያው በኦዲየንስ ፊት ነው ማስጠነቅቅ። አሻፈረኝ ብለህ ይሄን ነገር የማታደርግ ነገር ከሆነ በፍጹም አራራለም። ለየትኛውም ነገር ለማደርገው ነገር ተጠያቂ አይደለኝም። ምክንያቱም ልጄን ይመጣልከኝ በዲን ያልተረጋገጠ ልጅ ነው ልጄን ነው አንስ ብለህ ይወሰድከው እና በፍጹም ይሄን ነገር እንዳትረሳው። ላደረኩት ነገር ጥፋተኛ ስለሆንኩኝ እነሱንም ጠርቻቸው ነበር፣ መጥተዋል። ዛሬ እንግዲህ ያው በአካል መጥቼ ይቅርታ ብያቸዋለሁ። ለምን ጠራን እኮ ነው ያልኩ ያለሁት። እሺ ሰላምታ ይቀርማል። ምንድነው ሰላም ምን እኮ በሰዓቱ እኛ እኮ ልክ ነው። በሰዓቱ ጨብጠን እንድታቆሽን አንፈልግም እኮ። እሺ በሰዓቱ ጥፋተኛ ነበር። በቃ ምንድነው ማውራት የምፈልገው ነገር ካለ አውራ። ደግሞ ካሜራ ለምን ያበራው? እዚህ ራሱ ይቅርታዬን አትቀበሉም? ካሜራ ለምን ያበራው? እሺ ይቅርታዬን ካልተቀበላችሁ እኮ በሰዓቱ የነበረውን ነገር ላስረዳችሁ። ምንድነው የምታስረዳን? እሺ ወይ ሰላም በሉኝ ወይ ላስረዳችሁ። ምን ቆይ እስኪ አውራ። ሂደት እስኪ አውራ እንስማክስ። እሺ ካገለም ምን ነው አይሻል እስኪ ያለውን ነገር ደግሞ ካሜራ ይዘህ ጠበቀ ኖርማል ነው። እሺ በሰዓቱ የተፈጠረው ነገር እኔ ያው ማመን አለማመን የእናንተ ፋንታ ነው። ሲቀጥልም ደግሞ ከኔ የሚጠበቀው እውነታውን ብቻ ማውራት ነው። ተርተኛል። አይ ስለአሁን እዚህ ጋር ማለት ነው እንትኖችን ለማብዛት አትሞክሩ። እኛ ነገሮችን በሙሉ አጣርተናል። አንተ የገባህበት ነገር እያረካ ያሉትን ነገሮች በደንብ አውቀናል። በቃ ውስጥ ሚስጥርን ስላወቅን አሁን ምንም ብታወራን እኛ ምን ታሳምነን ነገር የለም። ግን ደግሞ ምናልባት ትንሽ እንኳን እውነት ካለ ብለን ነው አሁን ልንሰማ የመጣው። ገብቶሃል አይደል? እኛ እኮ ይኸውልህ አንድ ነገር ምን አለ መሰለህ፣ ተራ ነገር አይደለም እያደረግን ያለ ነው። የሆነ ተራ ነገር ቢሆን እኮ እናንተ ማኩርፋችሁኝ እኔ ማኩርፊያችሁ ልንቀመጥ እንችላለን። ግን ይሄ ሪል ላይፍ ስለሆነ ማለት ነው የሆነ ትልቅ ነገር ነው ያዝነው። ለዛ ደግሞ ሪል ላይፍ ቢሆን እኮ ማለት ነው ያለፋን አይደለም እኮ ልክ ነህ። በሰዓቱ እኮ ተጠያቂው 100% እኔ ነኝ ታውቃለህ። ግን ደግሞ በቃ ለጥፋቴ ምክንያት እያዘጋጁኝ ሳይሆን ለጥፋቴ ዋነኛውን ነገር መሰረት እያዘጋጁኝ ነው። አይ አንተ ብዙ አይነት እንትን ሊኖር ይችላል። ግን እኛ በሚስጥር ብትነግረን ሰሞኑን ልጄን አገኛለሁ ብትለን እሰየው ነበር። እኛንም ደብቀ ኦዲየንስ መደበቅ ልደብቅ ትችላለህ፣ ልጅን ለማግኘት ልደብቅ ትችላለህ። ግን እኛን ደብቀናል እኮ ክደናል። ምንድነው እውነታው? ንገረን እስኪ። በሰዓቱ ይኸውልህ አሁን ያኔ በጊዜው ያደረኩትን ስሜት ላታውቁት ትችላላችሁ። ምክንያቱም እናንተ የአባትነትን ፍቅር ስለማታውቁ ተርተኛል። ይኸውልህ እኔ ከእናንተ ጋር ካሜራ አብርተን ሄደን ጠይቀናል አልጠየቅንም? ጠይቀናል። በቃ እሱም የማይዋሽና እርግጥ ነገር ነው። ልጅ ከተወለደበት ሰዓት ጀምሮ እስካሁን የልጄን አይን ሳላይ እንዴ ያሽለኛል? አንተ ያሽላል እኮ። ቆይ አይደለም እኔ ከእናንተ ጋር እናንተ ያመቻቻችሁትን እድል ነው ተጠቅሜ ልጄን ያገኘሁት። ልጄን አግኝቼዋለሁኛ አንዴ አይን ቆይ አንተ በሰዓቱ የጓደኝነት አባቱ ፍቅርን እንጂ ያየው የአባትነቱን ፍቅር አላየም። እሱ ግልጽ ነው እኮ እኔ ያን አስባችሁታል? እኔ በቃ 2 ደቂቃ ሁላ አልሞላኝም የልጄን ጠረን የልጄን አይን 2 ደቂቃ ሙሉ አላየሁትኝም። ተርተኛላ ያንን ትልቅ ነገር በ2 ደቂቃ አጥቼው እንደገና ድጋሚ የልጄን አይን ማላይበት ነገር የሆነ ጥፋት ባልሰራ ለእናንተ በቃ ይግረማችሁ። ልጄን ለምን አያልከው አይደለም እያልን ያለው ዋንኛው ጥፋት ምን አለ መሰለህ ሲጀመር አሁን እኛ እንደተረዳ ነው ማለት ነው። ካሁን በኋላ ካንተ ጋር እንትን አንልም። ያው ለምን መሰለህ
አንተ ከዩ ጋር ሆነክ የሰራችሁት ነገር የምትሰሩትን ነገር እጅ ከፍንጅ እየተከታተልን እየደረስንበት ነው። እሺ አይ የደረስክበትን እኮ ማስረጃ ካለ ለኦዲየንስም ማሳየት እሷን ማግኘት ብቻ ሲሆን ከዛ በኋላ ራሱ ብዙ ጊዜ ስትገናኙ ነበር እኮ። ምን አለ መሰለህ እኔ እዚህ ጋር ለቤተሰብ መገናኘት አይደለም ካሜራ አብርተን እናንተ ከያዛችሁብኝ ቀን ጀምሮ ቪዲዮን አይቷለች እኮ ልጄን እንዳይከልከለኛለች። ከዛ በኋላ ምንም አይነት ግን እውነት ሲወጣ እንደዚህ ነው ካለ መሰለህ እዚህ ጋር ያልተረዳን አንተ ማየት አይደለም። እኛም ልጅህን እንድታገኝና እንድታይ እየለፋን ነበር እየጣርን ነበር። አንተ ግን በድብቅ ነገሮችን ባልተገባ መንገድ ስታረግ እኛ ነበር እኔ ለቤተሰብ ራሱ ይሄን ካንተ ጋር ማስተላለፍ ከዩ ጋር ሲገናኝ ራሱ ማለት ነው ቢያንስ ትንሽ ጥቅማኛ ጥፋቴ አንድ ነገር ልንገርህ፣ ጥፋቴ እኮ ከሷ ጋር መገናኘት አይደለም እናንተ ከሷ ጋር መገናኘት እኮ አይደለም። ያ እኮ እናንተ ሊመለከታችሁና እኮ እሱ አያገባንም። ለምን አያገባችሁ? እሱ ገደል ግቡ ከፈለጋችሁ አብራታያታችሁ እኮ እሺ። አሁን በሰዓቱ ምንድነው የኔን እርምጃ እናንተ እንደምታሳውቁኝ ሁላ የኔንም እርምጃ ማሳወቅ ነበረብኝ። በሰዓቱ ጥፋቴ ይሄ ነው። ያንን ደግሞ እንዳላደርግ ያደረገችኝ እሷ ናት። ምክንያቱም ከኔ ውጪ በቃ ድጋሚ ሁላ እኔ እንዳየው እንዳታሰብ ብላ ነው በቃ ቃል ያስገባችኝ። ቃል መግባቴ አይደለም ድጋሚ ልጅም በየትኛውም ሁኔታ ልታየው አትችልም ብላ አስፈራርታኛለች። አስቡ እኔ ነገ አሁን አይቼው ወንድሜ እዚህ ጋር ምንድነው መሰለህ እኛ አይቼው የመጣንበት ዓላማ አለን አይደል? እውነትን ለማውጣት እስከሆነ ድረስ አግዘን ነበር መስራት የነበረበት እኮ። ይሄኛው ድሮ እኔ ካንተ ምንም የምሰማው ነገር የለኝም። ከጋሽ አለም ነው ከራሷ ከልጇ አባት በድብቅ ያስተላለፍነው ቪዲዮ አለ። ከዛ በፊት እንደምትገናኙ በሚስጥር እስከዛሬ ድረስ እየተገናኛችሁ እንደሆነ ሙሉ ሚስጥሩን ነግረውናል። እኔ ለዚህ ጉዳይ መሆኑን ባቅ ዛሬ ጭራሽ አንተ ጋር ባልመጣ፣ ምክንያቱም በቃ ተዋሽተናል እስከዛሬ ድረስ አንተና ኢየሩስ በድብቅ እየተገናኛችሁ ውጭ ላይ ደግሞ ለኛ መተህ የምታዘናጋን ነገር ይሄ እንደዚህ ነበር የምትለን ነገር ከዚህ በላይ መስማት አስጠልቶኛል። በቃ የገብር ስራ ነው የሰራው። እኔ ከዚህ በላይ ያንተን መስማት አልፈልግም። እንደውም አንድ ሰው ሲጀመር እኮ እሺ ብቻ ነው ለማለት የፈለገው አይደለም። በቃ እንደውም እንሂድ ማለት ነው። ምንም ከዚህ በላይ እኮ ያሳልፍናቸው እስከዛሬ ድረስ ዋሽተናል። እናት ያንተን ሸብረ ማሰቀል እሺ ለምን ነው ተረዱኝ። ለልጅ ስንት ነገር አድርገናል። ከዚህ በላይ በቃ መታገዝ እሺ እናንተ እኮ የጓደኝነት የክደታችሁ ሁኔታ ነው ያሳሰባችሁ። እኛ ለአንተ ብለን ህግ ራስ ጀምረን ነበር በህግ ልጅህን በዴኒ እንድታረጋ አሁን ተቻለሁ። በቃ እኮ አዳምጠኝ አንተ እኮ አሁን የክደቱ ሁኔታ ነው በቃ ተወው። ምንድነው በቃ አንተ መንሰማበት ባለ ስፍራ ሳይኖር ተመልካች ስንጫወት ያኔ ሆነን ያው በሰዓቱ ላይ ያደረኩት ነገር ምንም ልክ አልነበረም። ያው ቤተሰብ እነሱንም እንደዚህ የበለጠ አስከፋቸዋለሁ ብዬ አንድም ቀን አስቤ አላቅም። እኔ እንደዚህ ጭራሽ ይሆናል ብዬ አላሰብኩኝም ነበር። ያው ሌላ ሰው ብከዳ ሌላ ሰውን ባስቀይም ምንም ባልመሰለኝ ስለ ህይወቴ ሁላ በጣም የታገሉልኝ ሰዎች ናቸው። ያው እነሱን ማስከፋት ነው ዋነኛው በጣም ትልቁ ነገር። ያው ይሄንን ነገር ማድረግ አልነበረብኝም። በሰዓቱ ይረሳኛል ራሴን አስጥሎን አንቺን ያስነሳኛል ብቻ እሺ እነሱም አልተረዱኝም ዛሬ እንኳን አካልሽ እና ይሄኛውን ሁኔታ ነው ይሄኛውን ጊዜ አሳልፌያለሁ ብዬ አንድም ቀን አስቤ አላቅም። የቱ ጋር እንደሆነ ጥፋቴ ባላቅም ብቻ እኔ እንጃ እነሱም መክዳት ይሆን ኦዲንስ በቃ መላ እንድትሉኝ እፈልጋለሁ። ምክንያቱም በሰዓቱ ያደረኩት ነገር በቃ ልክ ነው ብዬ አላስብም። ግን ደግሞ በቃ የልጅን አይን ነው በቃ እኔ የልጅን አይን ብቻ ነው ያየሁት። ሌላ ነገር ምንም አልሰራሁኝም። ከሷም ጋር ሆኜ ቤተሰብ እንድትረዱኝ የምፈልገው ከሷ ጋር ሆኜ ምንም አይነት ግንኙነት አልነበረንም። አንድ ቤት እገባለሁ ልጅን ብቻ ነበር አይቼ የምወጣው። ግን እነሱ ይሄንን ሊረዱኝ አልቻሉም። አሁን በቃ እኔ ምንም አይነት በቃ እኔማ ሳላይሽ ከርም እህላለሁ በናፍቆት ታምሜ ሊመሽ ነው አድማሱ ጠቆረ የልቤ ትርታው ጨመረ። እነሱንም ከልብ በቃ በጣም ይቅርታ አላለኝ። ይቀበሉኝም አይቀበሉኝ ዋና ይቅርታ ነው። እነሱንም በጣም ከልብ ይቅርታ ጠይቃለሁ። ኦዲየንስ እናንተንም በቃ ላጠፋሁት ነገር በጣም ይቅርታ ጠይቃለሁ። ሲቀጥል ደግሞ ላስጠነቅቅ የምፈልገው ነገር አንድ ነገር ቢኖር ቢኒ እኔ ይኸውልህ በሰዓቱ እነሱን እከዳለሁ እነሱን አስቀይማለሁ ብዬ አልነበረም ይሄን ነገር ያደረኩት። ተረድተኛል።
እኔ ልጅና ያን ነው ብቻ ብዬ ነው ይሄን ያደረኩት። ሲቀጥል ደግሞ አሁን ምንም ነገር ማንም የለኝም ከጎኔ ኦዲየንስ ማንም ነገር ማለት ነው ፈጣሪና ኦዲየንስ ብቻ ነው አሁን ላይ የተረዳኝ ኦዲየንስ ብቻ ነው ያለው። የትኛውንም ነገር ላደርግ እችላለሁ ምክንያቱም አሁን ላይ በቃ እኔ እንጃ ማንምና ምንም አጠገቤ ስለሌለ ምንም ነገር ላደርግ እችላለሁ። እኔ እንዲህ አሁን አደርጋለሁ ብዬ አይደለም አሁን በህይወት የምመጣው ማንም በቃ እኔ እሺ አሁን ምን ላጣ ነው? ምንም አላጣም። ማንንም የሚፈልገው ነገር አይመጣም ማንንም በቃ ምክንያቱም እሺ ምን ልነጠቅ ምን ሊቀርብኝ ላንድ ህይወቴ ነው ህይወቴ እኔ ምን ይሰራልኛል? ልጅ ከሌለኝ ምን ይሰራልኛል? የስከዛሬው ልፋቴ ምን ይሰራል? እሺ የሆነ ነገር ካለኝ የመጨረሻ ተስፋዬ ልጅ ነው። ልጅን ከተነጠቅኩኝ ምን ይሰራልኝ? እናንተ የኔ ልጅ ይዛችሁ ልትቀመጡ መቼም የማያን ነገር መቼም ማለት ነው። አንድና አንድ ላስጠነቀቅ የምፈልገው ነገር ልጄን ወደ እናቱ ተመልሳለን። ዲኤንኤ አሰርተን ልጄ ማን እንደሆነ ከተረጋገጠ በኋላ እንመልሳለን። በዲኤንኤ እንጂ በይሉንታ የምታሰብ ማንኛውንም ነገር ስለሌለ ማለት ነው። ምክንያቱም እኔ በቃ ምንም ነገር ላደርግ እችላለሁ። ምክንያቱም ምንም ነገር የለኝም አጠገቤ ላይ ተስፋዬ ፈጣሪ ብቻ ነው። አሁን ላይ ሁሉም ሰው ርቆኛል። ሁሉም ሰው እውነታውን ሳይሆን የራሱን ስሜት ነው እያዳመጠ ያለው። ኦዲየንስ እናንተ ሁሉ ነገር ሊደብራችሁ ይችላል፣ ግን የልጄን አይን ለማየት ብዬ ነው ይሄንን ያደረኩት። የልጄን አይን ደግሞ ለማየት አይደለም ማንኛውንም ነገር ላደርግ እችላለሁ። እሺ እኔም በቃ በዚህ ነገር ከሆነ እነሱንም ይቅርታ ጠይቃለሁ። በቃ እኔ አሁን ምንም አይነት ተስፋ የለኝም፣ ተስፋ በመቁረጥ ላይ ነኝ እና በቃ ማንንም ለመስማት አይደለም የመጣሁት። በሰዓቱ የነበርኩበት ነገር ጥፋተኛ ስለሆንኩኝ ያጠፋሁባቸውን ሰዎች ይቅርታ ጠይቃለሁ። ሁለተኛውን ነገር ደግሞ ላገኘው የማይችለውን ነገር እስከ ጥግ እጥራለሁ። ካላገኘው ደግሞ የትኛውንም እርምጃ ወስጄ ራሴን አጠፋለሁ። በቃ ይሄን ዓላማ ምክንያቱም ትልቁና ዋነኛው ነገር ልጅን የማስመለስ ሁኔታው ላይ ነው። በዚህ 24 ሰዓት ውስጥ ቢኒያም ሊያስጠነቅቅ የምፈልገው ነገር በዚህ 24 ሰዓት ውስጥ ልጁን ወይ ለእናት ወይ ለኔ ትሰጠኛለህ። ምክንያቱም በዲኒ ያልተረጋገጠ ልጅ የኔ ነው ብለህ ነው የወሰድከው። ይሄ ነገር ደግሞ ቀልድ አይደለም። ኢየሩስም ብትሆኝ ይሄን ነገር ላደረግሽበት ነገር ተጠያቂ ነሽ። ይሄ ደግሞ እጠይቅሻለሁ። እኔ በማወራሽ መንገድ አወራሻለሁ። ቢኒያምም ልጁን ይፈጠን ወደ እናቱ ተመልሳለን። አሁን ላይ እንደሌላ ጊዜ በቪዲዮ በህግ በመናምን የምጠይቅበት መንገድ የለኝም። በህይወታችሁ ነው አጠፋችኋለሁ። አንተንም ኢየሩስንም ሁለታችሁንም ነው ማጠፋችሁ። ምክንያቱም የመጨረሻ ተስፋዬን የነጠቃችሁኝ። ይሄንን ነገር ደግሞ ትመልሳላችሁ በ24 ሰዓት ውስጥ። የኔ ልጅ የማትመልስ ነገር ከሆነ ለየትኛውም ነገር ተዘጋጅበት። ምክንያቱም በዚህ 24 ሰዓት ውስጥ ልጅን ካልመለስ ህይወት የለችም፣ አትኖርም። አንዴ ታች ሲጥለኝ በንክርት ላይ ሆኖ የእናት ቤቴን ስመኝ ስሟ እንደ ጉም በኖ ብታለል ለፍቅር ባልችለው በኔ አቅም በመኖር ይበጃል። ሰው ማመን አይቆም፣ ሰው ማመን አይቆም። ብቻ እንኳን አለፍኩት ብዙ ብሰቃይ